በ2018 ከዜሮ ጀምራችሁ ምንም አይነት ገንዘብ ሳታወጡ በያዛችሁት የእጅ ስልክ ብቻ አሪፍ የሆነ ኦንላይን ቢዝነስ መጀመር ከፈለጋችሁ ይሄ ቪዲዮ ለእናንተ ነው። አይነው እንደዚህ አይነት ነገሮችን ስል እስካም ሊመስል እንደሚችል፣ ምክንያቱም በጣም ብዙ ኦንላይን ቢዝነስ የሚሉ የዩቲዩብ ቪዲዮዎች በዝተዋል። ነገር ግን ይህን ቪዲዮ እንደዛ እንድታዩት አልፈልግም። አሁን የሚነግራችሁን ኦንላይን ቢዝነሶች ስቴፕ በመጠቀም በትክክል የምትሰሩ ከሆነ በሚቀጥሉ 3 ወራት ውስጥ ምንም የማይነቃነቅ ቋሚ ኢንካም ታገኙበት ነው። ለማታውቁ የሚያስ ባላለው ኔል ኮሙኒኬሽን የሚባል ኦንላይን ፕላትፎርም ረን አድርጋለሁ። ዩቲዩብ ላይ ቁም ነገር ለማየት የምትመጡ ሰዎች ከሆናችሁ ሰብስክራይብ በማድረግ ፋሚሊው ነው። ኦኬ አሁን ማስጀምራችሁ ሶሻል ሚዲያ ማኔጅመንት ኤጀንሲ የሚባል ኦንላይን ቢዝነስ ነው። ይህን ሳስጀምራችሁ ቢያንስ 6 ስቴፖችን መከተል አለባችሁ። እነዚህ 6 ስቴፖች አንድም ሳታቋርጡ ነው መሄድ ያለባችሁ። ሊሰን በደንብ አዳምጡኝ። የመጀመሪያው ፒኬ ሰርቪስ። ይሄኛው በጣም በቀላል ሁኔታ የምትሰሩት ሶሻል ሚዲያ ማኔጅመንት ኤጀንሲ ነው። ስለዚህ የምትሸጡት ደግሞ ፔድ አድ ነው። ይህን በመጠቀም ደግሞ ለማን ነው የምትሸጡት የሚለው ወይም ደግሞ ለምንድን አይነት ፕላትፎርም ነው የምትሸጡት የሚለውን ነገር በደንብ ማወቅ አለባችሁ። ይህን ሰርቪስ ስትሰጡ ለ3 አይነት ፕላትፎርም ነው የምትሰጡት፣ ለቲክቶክ አድ፣ ለፌስቡክ አድ፣ ለኢንስታግራም አድ። ስለዚህ ፒኬ ሰርቪስ የሚለው ላይ ሶሻል ሚዲያ ማኔጅመንትን በመጠቀም ፔዳድን እየሸጣችሁ ለማን ነው የምትሸጡት? ለቲክቶክ፣ ለፌስቡክ እና ለኢንስታግራም። ይህን በደንብ ፎከስ አድርጋችሁ ያዙት። ኦኬ ሁለተኛ ላይ ማሳያችሁ ወይም ደግሞ ሁለተኛው ስቴፕ ሊሆን የሚችለው ፒኬ ኒሽ ነው። ይሄኛው በቀላሉ ሁኔታ ሳስረዳችሁ የምትሰሩትን ኒሽ መምረጥ ነው። ለምን አይነት ፕላትፎርም ነው የምትሰሩት የሚለውን ሰርቪሱን አይተናል። በቀጣይ የምናየው ግን ምን አይነት ኒሽ ነው የምትሰሩት አይነት አይዲያ ምንድነው የሚለው ነገር በደንብ ፎከስ አድርጋችሁ ማወቅ አለባችሁ። ይሄኛው ስነግራችሁ በቀላሉ ሁኔታ ለሆቴል ሊሆን ይችላል፣ ለጋራጅ ሊሆን ይችላል፣ ለሬስቶራንት ሊሆን ይችላል፣ ኦር ደግሞ ለካፌም ሊሆን ይችላል። ለእንደዚህ አይነት ድርጅቶች መስራት ትችላላችሁ። ነገር ግን ስትሰሩ 4 ነገሮችን ያሟላል የሚለው ነገር ፎከስ አድርጋችሁ ማወቅ አለባችሁ። የመጀመሪያው ናውሌጅ ነው። ናውሌጅ ላይ ቀላል ነው። ሶሻል ሚዲያ ማኔጅመንት ነው እየተማርን ያለ ነው አሁንም። ስለዚህ ከኛ ጋር ይሄዳል። ለሆቴልም፣ ለሬስቶራንትም፣ ለጋራጅም ኦር ደግሞ ለሬስቶራንት ለካፌም ብትሰሩ የሚጠቀመው ሶሻል ሚዲያ ማኔጅመንት ነው። ስለዚህ አሪፍ ነው። ሁለተኛው ላይ የምናየው ፕሮፊቴብል ነው ወይ ወይም ደግሞ ኢንካም ያመጣል የሚለው ነገር ነው። የስ ኢንካም ያመጣል። ስለዚህ ወደ ቀጣዩ ነገር ይህን ስራ ስትሰሩ ኤዚ ነው ወይም ደግሞ ያን ስራ ስትሰሩ ቀላል ነው ወይ? ያ ቀላል ነው። አራተኛ ነገር ላይ ደግሞ ኢንጆይ እያደረጋችሁ ነው የምትሰሩ ወይም ደግሞ ማለቴ ይህን ስራ ስትሰሩት ኢንጆይ እያደረጋችሁ ነው ተጨነቃንቃችሁ ነው? ኢንጆይ እያደረጋችሁ ከሆነ ሶሻል ሚዲያ ላይ ለመግባት በጣም ቀላሉ ዘዴ ነው። ምክንያቱም እዚህ ጋር ኒሽን እየመረጥን ያለ ነው። ኢንጆይ እያደረጋችሁ ማሰሩት ከሆነ ተጨናንቃችሁ የምትሰሩት ከሆነ ያንን የምትሰጡትን ሰርቪስ በትክክል ስለማሰጡት ስራው ላይም ስኬታማ ማትሆኑበት ቻንስ በጣም ትልቅ ነው። ስለዚህ ፒኬ ኒሽ ላይ እነዚህን 4 ነገሮች እንደምታሟሉ እርግጠኛ መሆን አለባችሁ። ሶስተኛው ስቴፕ ፓኬጅ ዩር ሰርቪስ ነው። ይሄኛው የምንሰጠውን አገልግሎት ወይም ደግሞ ፔዳድን እንዴት በምን አይነት መንገድ ነው ሰርቪሱን በፓኬጅ የምናዘጋጅ የሚለውን ነገር ነው እዚህ ጋር በደንብ የምናገረው። ሊሰን እዚህ ጋር በደንብ አዳምጡኝ። አሁን የምንሰራው ስራ ፔዳድ እንደመሆኑ መጠን ለስሞል ቢዝነሶች ፔዳድን በመጠቀም የተለያዩ ሴልስ ኢንካሞችን ነው የምናዘጋጀው። ስለዚህ በደንብ አድርገን እዚህ ጋር ፓኬጅ አወጣጣችንን በደንብ እናወጣለን። ለነገሩ በዚህ አይነት ዙሪያ ኮንተንት ዙሪያ ሰፋ ያለ ነገር ከፈለጋችሁ ኮሜንት ላይ ጻፉልኝ፣ በደንብ ይላችሁ መጣ ነው የሚሆነው። ነገር ግን ዛሬ ስለ ኦፈሩን ስናወራ ወይም ደግሞ ፓኬጅ ሰርቪስ ላይ በምናወራበት ሰዓት ስለ ኦፈር ማውራታችን አይቀርም። ኦፈር ላይ ለኦፈራችን የምንሰጠው ነገር የሆነ ነገር ሊኖር ይገባል። የመጀመሪያው ፕሮሚስ አውትካም ነው። ይሄኛው ያን የምትሰጡት ሰርቪስ ባይሳካ ወይም ደግሞ ለሱ የሆነ ኢንካም ማያመጣለት ከሆነ ምን አይነት ነገር ነው የምናደርገው? የመጀመሪያው ፕሮሚስ አውትካም ነው። ቢያንስ ያ ገንዘብ የምትሰጡት ሰርቪስ ለምሳሌ $30 ስፔንድ አድርጋችሁ ሰርታችሁ ከዛ ለሱ 100,000 ሰው እንዲያይለት አድርጋችሁ ነገር ግን እሱ የሚፈልገው 150,000 ከሆነ ተስማማችሁ 150,000 ከሆነ 100,000 ካየ የቀረውን እኛ በራሳችን ዶላር ስፔንድ አድርገን የቀረውን እንሞላለን በማለት ፕሮሚስ አውትካም በመጠቀም የተለያዩ ክላይንቶችን በዚህ አይነት መንገድ መስራት ትችላላችሁ። ምክንያቱም በደረቁ ማንም ሰው ወደ እናንተ መጣ አይፈልግም፣ ምክንያቱም አዲስ ናቸው። ሁለተኛው ላይ ፎርም ለማን ነው የምትሰሩት? ቅድም ተነጋግረናል፣ መድገም አያስፈልግም። ሶስተኛው አድን ፕሮሰስ ታደርጉበት ነገር ደግሞ ፕሮሰስ አለ የምንለው ነው። ይህም ፕሮሰስ አድ ላይ 3 አይነት ነገሮችን ነው የምንጠቀመው። የመጀመሪያው ፋይንድ ክላይንት ነው። ክላይንቶችን እናፈልገን ይቀላል። ሁለተኛው ላይ ስታርቲንግ ጆብ ወይም ደግሞ ወርክ ክላይንት አግኝተናል፣ ቀጣይ የምናደርገው ነገር ቢኖር ወርኩን ስታርት ማድረግ ወይም ደግሞ መጀመር ነው። በሶስተኛ ደረጃ ላይ የምናየው ደግሞ ጀነሬት ኢንካም። በቃ ክላይንት አግኝተናል፣ ከዛ በኋላ ጆብን ጀምረናል። በመቀጠል የመጨረሻው ስራ ኢንካሞችን ጀነሬት ማድረግ ነው። ፓኬጅ ሰርቪስ ላይ በደንብ ማወቅ ያለባችሁ እነዚህ ነገሮች ነው። ወደ አራተኛው ስቴፕ እንግባ። ኦኬ አሁን እነዛን ቅድም ያልኳችሁን ከአንድ እስከ 3 ያሉትን ስቴፖች በመከተል የራሳችሁን ቢዝነስ ለመጀመር 50% ያላችሁ ነገር ጨርሳችኋል። የሆነ አራተኛ ላይ የምናየው ደግሞ ሴቲንግ ኤጀንሲ ወይ ደግሞ ኤጀንሲያችንን ሴቲንግ የምናስተካክልበት ደረጃ ላይ ደርሰናል። ኦኬ 6 አይነት ነገሮችን እናያለን። ኔም፣ ሶሻል፣ ዌብ፣ ኢሜል፣ ፕሮፖዛል እና አግሪመንት የምንላቸው ነገሮች
እነዚህ እንዴት እንደምናደርግ ላሳያችሁ። ኔም ላይ ብዙ አትጨናነቁ፣ ቀለል ያለ ነው የምትፈጥሩ አሪፍ ነው። ለምሳሌ እኔ አሁን የኔ ቻናል ብታዩት ሚናይል ኮሚኒኬሽን ማለት ነው። ደግሞ እኔ የራሴ ስም ነው ቢዝነስ ያለው ነው። ቀጣዩ ደግሞ ናይል አባይ ነው። ቀላል ነው። ሚናይል ኮሚኒኬሽን አለቀ። ሶሻል ላይ የተለያዩ አይነት ሶሻሎችን ብትጠቀሙ አሪፍ ነው። እንደ ጀማሪ መነጣናችሁ የመጀመሪያው ፌስቡክ አድ ነው፣ ሁለተኛው ቲክቶክ ነው፣ ሶስተኛው ኢንስታግራም፣ አራተኛው ዩቲዩብ፣ አምስተኛው ሊንክዲን። እነዚህ ነገሮች በመጠቀም መቀጠል ትችላላችሁ። ቀጣዩ ዌብሳይት ነው። ዌብሳይት ቢኖራችሁም ባይኖራችሁም ብዙ ማተር የሚያደርግ ነገር አይደለም፣ ግን እንደ ፕሮፌሽናል እንዲያስመስላችሁ ከፈለጋችሁ ዌብሳይት ቢኖር አሪፍ ነው። ዌብሳይት ለመስራት ምን ትጠቀማላችሁ? ዊክስ የሚባል የዌብሳይት ክሬተር ሌላ ዌብሳይት ስላለ እሱን በመጠቀም ዌብሳይት ክሬት ማድረግ ትችላላችሁ በቀላሉ። ሌላው ኢሜል ነው። ኢሜል ላይ አብዛኛውን ካያችሁ @gmail.com ነው የሚባለው። ነገር ግን የእናንተ መለያ እንዲሆን አሁን ለምሳሌ የኛ ድርጅት ሚናይል ነው የሚለው፣ ስለዚህ @minail.com እንዲል አድርጋችሁ ክሬት ታደርጉት ኢዝ ማተር። ቀጣዩ ፕሮፖዛል ነው። ፕሮፖዛል ለተለያዩ ክላይንቶችን ሰርታችሁ የምታውቁ ከሆነ የሰራችሁትን ሰርታችሁ ከሆነ ከሰራችሁ፣ ካልሰራችሁ ግን አንዳንድ ፕሮፖዛሎችን በነፃ ቢሆን ሰርታችሁ ለእናንተ ለሌሎች ለምታመጡት ወይም ደግሞ ለጀመራችሁት ቢዝነስ እንደ ፕሮፖዛል ሆኖ እንዲያገለግላችሁ በፒዲኤፍ መልኩ ማዘጋጀት ነው። የሰራችሁትን ከዚህ በፊት የሰራችሁትን ፕሮጀክት እንደ ማሳያ አድርጋችሁ ማስቀመጥ ነው። ይሄ ቀላል ነገር ነው። ይሄን የምታስቀምጡት በምንድን ነው? ቀላሉ መንገድ ብዙ ሰዎች የሚጠቀሙት ፒዲኤፍ ነው። ስለዚህ በፒዲኤፍ ብታስቀምጡት አሪፍ ነው። የመጨረሻው ስድስተኛው የሚሆነው አግሪመንት ነው። አግሪመንት ስምምነት፣ ከሰውየው ጋር የምንፈጥርበት መንገድ ምን አይነት ሊሆን እንደሚችል ሴታፕ ማድረግ ነው። ዚስ ኢዝ ኢዚ። በቃ በዚህ አይነት መንገድ ታገኙታላችሁ። አምስተኛ ላይ የምናየው ስቴፕ አውትሪቺንግ ነው። እዚች ጋር ሊስን በደንብ ልታዳምጡኝ ይገባል። ምክንያቱም እስካሁን ኤጀንሲያችንን ሴቲንግ አድርገናል። የሚያስፈልገን ነገር ሁሉ ኒሽም ቢሆን ሰርቪሳችንን መርጠናል። አሁን ክላይንት የምናገኝበት መንገድ ነው። ክላይንት የምናገኝበት 4 አይነት መንገዶች አሉ። የመጀመሪያው ኢንፐርሰን የምንለው ነው። ኢንፐርሰን የምንለው በቀላል ሁኔታ ዶር ቱ ዶር ብለን ልንጠራው እንችላለን። ክላይንቱ ያለበት ድርጅት ድረስ በመሄድ በአካል በመገናኘት ማነጋገር ነው። ዲስ ኢዝ ሲምፕል። ሁለተኛው ኮልድ ኮል የምንለው ነው። ኮልድ ኮል በቀላል ሁኔታ ባለንበት ሆነን የክላይንቱን የቴሌግራም አካውንት ሊሆን ይችላል፣ ኢንስታግራም አካውንት ሊሆን ይችላል፣ ኦር ኢሜል ካልሆነም ደግሞ ስልክ ቁጥር በመቀበል ክላይንቱን የምናገኝበት መንገድ ነው። ይሄኛው ለምሳሌ በዲኤም ወይም ደግሞ ዳይሬክት ሜሴጅን በመጠቀም ኢሜይልን በመጠቀም ኦር ደግሞ በስልክ በመደወል ሰዎቹን ወይም ደግሞ ክላይንቶቹን ማግኘት የምንችልበት ኦፖርቹኒቲ ሰፋ ያለ ነው። ሶስተኛው እናንተ ጀማሪ እንደመሆናችሁ መጠን በጣም የምመክራችሁ ኮንተንት ክሬት ማድረግ ነው፣ ወይም ደግሞ የራሳችሁን ፐርሰናል ብራንድ ክሬት ማድረግ ወይም ቢልድ ማድረግ ነው። ይሄ በጣም የሚጠቅማችሁ ክላይንቱ ራሱ ወደ እናንተ እንዲመጣ የሚያደርግበት ነው። ኢንፐርሰን ተጠቅማችሁ ወደ እነሱ ነው የምትሄዱት። ኮልድ ኮልን ብትጠቀሙ ወደ እነሱ ነው የምትሄዱት። ኮንተንት ክሬሽን ከተጠቀማችሁ ግን እዛው ክላይንቱ ራሱ ወደ እናንተ ይመጣል። ስለዚህ ይሄኛውን ብትጠቀሙ አሪፍ ነው ብዬ ሪከመንድ አደርጋችኋለሁ። አራተኛው ይሄ አይ ቲንክ ዶላር ካላችሁ ወይም ደግሞ የምታወጡት ገንዘብ ስፔንድ የምታደርጉት ገንዘብ ካላችሁ ነው። እናንተ ጀማሪ ናችሁ፣ ምንም አይነት ገንዘብ ሳይኖራችሁ ነው ይህን ቢዝነስ ላስጀምራችሁ የፈለጉት። ግን እንደ ቲፕ ቁጠሩትና ፌስቡክ ላይ ሊሆን ይችላል። አይ ቲንክ ዋናው የሚሰራው ፌስቡክ ላይ ነው። ስለዚህ አድን በመጠቀም የተለያዩ አዶችን ለፌስቡክ በማድረግ በመክፈል የእናንተን አስተዋውቀላችሁ ክላይንቱን ወደ እናንተ እንዲመጣ ማድረግ ትችላላችሁ። ይሄኛው ገንዘብ ካላችሁ ነው። ነገር ግን ከዜሮ ስለሆነ የምትጀምሩት መመክራችሁ ከነዚህ ከአራቱ መንገዶች ውስጥ ኮንተንት ክሬሽን እንድታደርጉ ወይም ደግሞ የራሳችሁን ፐርሰናል ብራንድ ቢልድ እንድታደርጉ ነው መመክራችሁ። አምስተኛው ይሄ ነው። በደንብ ሊስን አድርጋችሁ እንዳዳመጣችሁ ተስፋ አድርጋለሁ። ቀጣዩ ጋር የምንሄደው ወይም ደግሞ ወደ መጨረሻው ዴሊቨር የምናደርገው ደግሞ የመጨረሻው ስራ ወይም ደግሞ የመጨረሻው ኔክስት ስቴፕ ዴሊቨሪንግ ቱ ወርክ ወይም ደግሞ የሰራነውን ወርክ ዴሊቨር ወደ ማድረግ ነው የምንገባው። ኦኬ ይሄ ክላይንቱን አግኝታችሁታል። የምታዋሩበት መንገድ የተለያዩ ነገሮች አሉ። የመጀመሪያው ኦንቦርዲንግ ነው። ኦንቦርዲንግ ላይ ሪኳየርመንት ማወቅ እንችላለን። ኦንቦርዲንግ ላይ ምን ልንጠይቀው እንችላለን ካለን የሰውየውን ጎል ወይም ደግሞ የክላይንቱን ጎል ማወቅ አለብን። ሁለት አይነት ጎል ነው ሊኖረው የሚችለው፣ ወይ ኢንጌጅመንት ነው ወይ ደግሞ ሴልስ ነው። ኢንጌጅመንት ላይ ትራፊክ ወይም ገንዘቡን ነው ሊፈልግ የሚችለው፣ በቃ ከዛ ውጭ የሚፈልገው ነገር አይኖርም። ሴልስ ላይ ግን ሰዎች ክላይንቶች እንዲመጡ ሊሆን ይችላል፣ ኦር ደግሞ ክላይንቶቹ ደውለውለት እንዲያገኙት ሊሆን ይችላል። በዚህ አይነት መንገድ እንዲያገኙ ጎል ሊሆን ይችላል። ከሁለት አይነቱ ጎል የትኛው እንደሚፈልግ በደንብ ማወቅ አለባችሁ። ይሄን ነገር ካወቃችሁ ኮንተንት ክሬሽናችሁ ወይም ደግሞ ፌስቡክ ላይ የምታስተዋውቁበት መንገድ፣ ኦንላይን ቢዝነሱን ማለትም ኤስኤምኤምን የምትሰሩበትን መንገድ ቀየር አድርጋችሁ እንድታዩት ያስተላችኋል። ስለዚህ ይሄንን ነገር በደንብ አስቡበት፣ ጎሉም እንደሆነ ጠይቁት። አራተኛው ሰክሰስ ነው። ሰክሰሱ ዋይልድ ሊሆን ይችላል ላይሆንም ይችላል። እዚህ ጋር ግን ሪከመንድ ማድረጋችሁ ሰክሰሱ እንደሆነ ብታውቁት ነው። ለምሳሌ እናንተ በ$30 100,000 ሰው ጋር ነው
ለ100 ሰዎች ነው እንዲታየል የምናደርገው $30 ካላችሁት እሱ ግን ይፈልግ የነበረው እናንተ ከመንገራችሁ በፊት $30 150,000 ወይ 200,000 ሰው ጋር ከሆነ እንዲሄድ ይፈልገው እናንተ በመጀመሪያ ሰክሰሱ ሳታውቁ ይሄን ነገር ወይም ደግሞ ቢዝነሱን ከሰራችሁለት ሰርቪሱን ከሰራችሁለት ላይ ወደ ይችላል ያም ክላይንት ተመልሶ ወደ እናንተ ላይ መጣ ይችላል። ነገር ግን ሰክሰሱን አውቃችሁ ከናንተ በምትሰሩት በላይ ዋይልድ ሆኖ ካገኛችሁ ሶሪ እኛ የምንሰራው በዚህ አይነት መንገድ ነው በ$30 100,000 ሰዎችን ነው ወደ እናንተ እንዲመጡ የምናደርገው። ስለዚህ 150,000 የሚባለው ነገር ከፈለጋችሁ ወይም በ150,000 ወይ 200,000 ሰው ወደ እናንተ እንዲመጣ የምትፈልጉ ከሆነ ተጨማሪ ዶላር ስፔንድ ማድረግ አለባችሁ ብላችሁ መናገር አለባችሁ። ይሄኛው በጣም ጠቃሚ ነው። ምክንያቱም ክላይንቱን ካለምንም ተስፋ ወደ እናንተ እንዲመጣ ታርጉበትም የእናንተ ነገር ብቻ ተከትሎ እንዲመጣ ስለምታደርጉ። ሌላው መመከራችሁ ታይምላይን እንድታዘጋጁ ነው። ታይምላይን ስታዘጋጁ ሁለት አይነት መንገዶችን እንጠቀሙት። የመጀመሪያው ስታርት ነው የምትጀምሩበት መንገድ፣ ሁለተኛው ደግሞ ኢንድ ነው የምትጨርሱበት መንገድ። ይሄን በደንብ ማወቅ አለባችሁ። ለምሳሌ ያ ክላይንት የምትጀምሩበትን ቀን ለምሳሌ ሰኞ ነው የሚጀምረው ቀኑ፣ ስራውን የሚጀምረው ሰኞ ነው የማጠናቀቀው ደግሞ አርብ ነው። አለቀ። በ5 ቀን ውስጥ ይደርስልሃል። ያ ሰውዬ ያን 5 ቀን ይጠብቃል እንጂ መቼ ነው የሚደርስልኝ የሚባሉት ነገሮች እንትን አይሉትም። ስለዚህ ስትራግል እንዳያረጋችሁ የግዴታ ታይምላይን አዘጋጅታችሁ ክላይንቱ በእናንተ የተለያየ በራስ መተማመን እንዲኖረው ማድረግ አለባችሁ። ይሄኛው ተመልሶ እንዲመጣ በጣም ጠቃሚ ነው። አሁን የነገርኳችሁን 6 ስቴፖች በትክክል የምትተገብሩት ከሆነ በሚቀጥሉ 3 ወራት ውስጥ የራሳችሁን የማይነቃነቅ ቋሚ ኢንካም ቢልድ የምታደርጉበት ነው። አይ ሆፕ የዛሬው ቪዲዮ ጠቃሚ ነው እንዳገኛችሁ። ስለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። በቀጣይ በሌላ ቪዲዮ እስከምንገናኝ